ሰላም ሰላም፣ እንዴት ናችሁ? የት ነው ያለሁት? ሀረማያ ነው ያለሁት ማለት ነው። በጣም ደስ የሚል ቦታ ነው። አየሩ ምናምን በጣም ደስ ይላል እና ማለት ነው ሳይድና አዩ እዚህ ቦታ ነበረ ማለት ነው። መጥተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኘ ቀጠል ርር ሲያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባሁኝ እዛ ቦታ ይሄዳለሁ ብዬ ቃል ገብቼ ነበረ። ስለዚህ ይኸው እዛ ቦታ ተገኝቻለሁ ማለት ነው። ለመሰላችሁ ሳይድን ጠብቄ አዲስ አበባ አልመጣም ስለ በቃ እንደውም ለምንድን ነው እነሱ ሄዱበት ቦታ ሄጄ አሁን እዚህ ጀልባ ላይ ማለት ነው እዛ አስጠብቀው ስላልመጣ ሳይዶ እዚህ ቦታ ላይ ነገ ዛሬ ሳትል በራ ከመጣ ማለት ነው በአዩ ቦታ እኔ ቀለበት አስርላለሁ። አንተ ቀለበት ለእሷን አስርክላታ እኔ ለአንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣ በራ ከመጣ እጠብቅሃለሁ። የትም አልሄድም፣ እዚሁ ነው መሆኑ። ተሎ ነው ቀለበት እኔ ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። ሆቴል ራሱ ያዝኩት እዚሁ አካባቢ ነው። እዚሁ ጠብቅሃለሁ። እዚሁ ባህሩ አካባቢ ነው ማለት ነው ሆቴል ያዝኩት። እዚህ ጠብቅሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ እኔ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣሁ ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሆን ወይ ደግሞ ተጠልፎ